እንዴት ናችሁ? ዶክተር ክፍለ ደስታ ነኝ። ሄፓታይተስ ቢ ቫክሲን ምን ያህል ከቫይረሱ ይከላከልልናል? ለመሆኑ ይሄ ቫክሲን ከቫይረሱ ነፃ ሊያደርገን ይችላል? ሄፓታይተስ ቢ ቫይረስ ቫክሲን እንዳለው ስንቶቻችሁ ናችሁ የምታውቁት? በኮሜንት ሴክሽን ጻፉልኝ። ሄፓታይተስ ቢ ቫይረስ በተለምዶ የጉበት ቫይረሶች ተብሎ ከሚታወቁት 4 ቫይረሶች አንዱ ሲሆን ሜይንሊ የጉበት ኢንፌክት የሚያደርጉ ጉበትን ኢንፌክት ከሚያደርጉ ቫይረሶች አንዱ ነው። ይህም መከላከል እንችላለን። ይሄ ቫይረስ እንዳንጠቃ የጉበት ጠባሳም እንዳይፈጥር እና የጉበት ካንሰር እንዳያመጣብን መከላከል እንችላለን። የመከላከያ መንገዶች ወደ 3 ከፍለን ማየት እንችላለን። የመጀመሪያው ክትባት ነው። ሄፓታይተስ ቢ ቫክሲን የሚባል ይሄ ቫክሲን በ3 ዶዝ ይወሰዳል። በመጀመሪያ ከ1 ወር በኋላ ቀጥሎም ከ6 ወር በኋላ የሚወሰድ ይሆናል። እነማን ናቸው የሚከተቡት? አንደኛ ሄፓታይተስ ቢ ቫይረስ ፖዚቲቭ የሆኑ እናቶች የተወለዱ ህጻናት ኢሚዲየትሊ ከተወለዱ በኋላ በ12 ሰዓታት ውስጥ ክትባት ማግኘት ይኖርባቸዋል። ሁለተኛ ሃይ ሪስክ ኢንዲቪዥዋልስ ወይ ደግሞ ከፍተኛ የሆነ የመጋለጥ እድል ያላቸው እንደ ጤና ባለሙያዎች፣ ከደም ንክኪ ስራ የሚሰሩ የደም ባንክ ሰራተኞች እና ማልቲፕል ሴክሹዋል ፓርትነር ያላቸው ኢንዲቪዥዋልስ ክትባትን መውሰድ ይኖርባቸዋል። ሁለተኛ ሴፍ ፕራክቲስስ ማድረግ ነው። ይህ ማለት ከደም ንክኪ ጥንቃቄ ማድረግ፣ ጥንቃቄ የተሟላው የግብረ ስጋ ግንኙነት ማድረግ፣ ለምሳሌ ኮንዶም መጠቀምን፣ ሹል ነገር መርፌን በጋራ ለመጠቀም። በሶስተኛ ደረጃ ፖስት ኤክስፖዠር ፕሮፊላክሲስ የሚባል ነው። ይሄ የቫይረስ ፖዚቲቭ የሆነ ታካሚ ወይም ደም ንክኪ ሲያጋጥመን ልንወስደው የምንችል የመከላከል ህክምና ነው። ይህም ያልተከተቡ ሰዎች የሚወስዱት ሲሆን ሄፓታይተስ ቢ ቫክሲን ፕላስ ሄፓታይተስ ቢ ኢሚኖግሎቡሊን አንድ ላይ መውሰድ ይኖርብናል ማለት ነው።